መጥቶ ኢንጂነር ሆኖ ዶክተር ሆኖ ውስጡ ባዶ ይሆንና ጭንቀት ውስጥ ይገባል አብዛኛው ጊዜ ማለት ነው። አይ እንደዚህ አይነት ሰዎች በጣም ብዙ ኮንታክት ያደርጉኛል። አሁን እዛ አዲስ አበባ ቢሮዬ ላይ ሪሰፕሽን ጋር ዝምብላችሁ ቆማችሁ ብታዩ ቢያንስ በቀን 10-12 ሰው ምናምን ይመጣል። የሚመጣው አብዛኛው ሰው ልብስ የለበሰ ነው፣ ሸሚዝ አድርጓል፣ ጫማው ንጹህ ነው፣ ግን ውስጡ ባዶ። በቃ አብዛኛው ወጣቱ ያለበት ሁኔታ ነው። የሆነ ሰው ሲያየው ከውጪ ሲያየው ጤነኛ ይመስላል፣ ግን ውስጡ ጭንቀት የሆነ ማይመች ቤት ውስጥ ከቤተሰብ ጋር ሳይፈልግ ቁጭ ብሎ ቢኖር ብዙ ወጣት አንተ ለምን አትወጣም? ምንድን ነው የምትሰራው እየተባለ ማለት ግን የሚሄድበት ነገር ግራ ይገባው ማለት በዛ ተጨማሪ ደግሞ የሆነ ቦታ ተቀጥሮ ይሰራል። ሰው ሁሉ ተቀጥሮ ስለሚሰራ ሁሉም ነገር የተሟላለት ይመስለዋል። ነገር ግን እሱ ደሞዙ እንኳን ሁሉም ነገር ሊያሟላ ይገርማ እኔ ኪራይ ከተከፈለ በኋላ ኔክስት ስቴፕ ላይ ባል የለም እና እኔ ከዛ ነገር ካለፍኩኝ ሌላ ነገር አልፈልግምና ኤስ ተናሳዘጋጅ ብዙ ሰው ሚሊዮን ነገር አይቻል ሶሻል ሚዲያ ላይ አብዛኛው ሰው አንደኛ ያው ከፊያ በሚመለከት እሱ ብዙ አላውቅም፣ ግን ዳሮ አካዳሚ የሚባል ድርጅት አለና እሱ ፕሮሞት ለማድረግ ነው የሚወሰው ይችላል። እኔ አሁን በማስተምራችሁ ትምህርት እናንተ እኔ ጋር ሳትመዘገቡ ከፊያ ከፍላችሁ መማር ሳይጠበቅባችሁ ያን ነገር እንዴት ማድረግ እንደምትችሉ ማሳያችሁ እንጂ እኔ ጋር መመዝገብ አይጠበቅባችሁ። እኔ ጋር ተመዝግባችሁ መማር አይጠበቅባችሁ። እኔ ጋር የሚመዘገቡ ሰዎች አብዛኞቹ ያላቸው ብር ያላቸው ሰዎች ግን ዲሲፕሊን የሌላቸው ሰዎች ናቸው። ምንድነው የሆነ ሱቅ አላቸው፣ ከዛ ግን ሶሻል ሚዲያ ላይ መንቀሳቀስ ስለሚደብራቸው ምናምን የሚሰሩ ሰዎች ናቸው አብዛኛው እንጂ እንደናንተ አይነት የሆነ ስቴፕ የሆነ ነገር ቢያገኙ በራሳቸው መስራት የሚችሉ ሰዎች አይደሉም እኔ ጋር የሚማሩት። እና እንደዛ አይነት ሰው አይደለም እኔ ጋር የሚማሩት በትክክል ቁጭ ብዬ እኔ እየገሰጽኩ ካላሰራሁት የማይሰራ ሰው ምናምን ነው እንጂ እናንተ በራሳችሁ ሞቲቬት ሆናችሁ መስራት ትችላላችሁ። አብዛኛው ወጣት ያለበት ችግር በራሱ ሞቲቬሽን ነው። ችግር እኔ በጣም ከችግር በላይ ሞቲቬት የሚያደርግ ነገር የለም። ስለዚህ እኛ ጋር መመዝገብ አይጠበቅባችሁም። ዳሮል አካዳሚ ላይ ሬጂስተር ማለት ምናምን አነሰሰሪ ነው በእናንተ። ስለዚህ ይሄ ስልጠና ፉሊ አላማው 5000 ወጣቶች ኢትዮጵያ ውስጥ አትሊስት ፋይናንሻል ፍሪደም እንዲያገኙ ነው ማለት ነው። ስለዚህ አላማችንን በደንብ ማለትታችሁ ተብሏል። ሌላው ምንድን ነው? ዩቲዩብ የሚከፍለው እንደዚህ ነው። በደንብ ገብቷል ያስባለው 60800 ብር በ100,000 ቪው አንድ ሰው ማግኘት ከቻለ እናንተ ጀማሪ ናችሁ። 100,000 ቪው የላችሁ። እሺ እናንተ በወር ውስጥ እንግዲህ አርፔሙ $4 የነበረው ቀነሰ ብለንና $2 ሆነ። ስንት ብር ነው የሚሆነው? 30,000 ብር 30,000 ብር ነው። አርፔሙ ቢቀንስ በ1,000 ቪው ቢከፈላችሁ በዛው ቀንሶ $2 ቢሆን ስንት ነው የምታገኙት? 30,000። ስለዚህ 100,000 ቪው በአንድ ቪዲዮ ዳሮል ኢንተርቴይንመንት ላይ ካለ እናንተ ግን በአንድ ወር ውስጥ 100,000 ቪው አግኝታችሁ አርፔማችሁ $2 ቢሆን 30,000 ብር ማግኘት ትችላላችሁ ማለት ነው። ያወራለው እሱ ነው። ስለዚህ ይሁን እንደ ዳሮል ኢንተርቴይንመንት 100,000 ቪው በአንድ ቪዲዮ አታገኙ። ነገር ግን በአንድ ወር ውስጥ 100,000 ቪው ለማግኘት በየሳምንቱ ለምሳሌ 2 ቪዲዮ ፖስት ታደርጋላችሁ ብለን እናስብ። ስንት ቪዲዮ ነው በወር ውስጥ አፕሎድ ታደርጉት? ስንት ነው? 8 አይደል? በየሳምንቱ 2 ቪዲዮ ፖስት ታደርጉ 4 ሳምንት አለ 8 ቪዲዮ አይደል? ቶሎ ብላችሁ 100,000 ለ8 ተካፍሉልኝ አንዴ ስንት ነው? 100,000 ለ8 ስንት ነው? 12,500 በአንድ ቪዲዮ 12,500 ቪው ብታገኙ በሳምንቱ 2 ቪዲዮ ብትለቁ በወር 8 ቪዲዮ ትለቃላችሁ። ከነዛ 8 ቪዲዮዎች አጠቃላይ 100,000 ቪው ታገኛላችሁ። አርፔማችሁ $2 ከሆነ ታገኛላችሁ 30,000 ብር ታገኛላችሁ። ስለዚህ 30,000 ብር የሚለው ነገር በቲዮሪ ሳይሆን የምናወራው ፕራክቲካሊ የሆነ ነገር ነው የምናወራው ያልኳችሁ ለዛ። እሺ 12,000 ቪው ዩቲዩብ ላይ አይታችሁ ታውቃላችሁ ማለት 12,000 ቪው ያለው ቪዲዮ አይታችሁ ታውቃላችሁ ዩቲዩብ ላይ ተቆጥሮ ያልቃል። እንኳን 12,000 እና 100,000 በየደቂቃው ማየታችሁ ዩቲዩብ ላይ ብትከፍተው የለም እንዴ? እነዛ ሰዎች ከእናንተ የተለዩ ናቸው እንዴ? አይደሉም። እኔ
ለዛ ነው ሶሻል ሚዲያ ላይ ያሉ ሰዎች ከእናንተ የተለየ ሰዎች አይደለም ይልኩታል። እስቲ ሶሻል ሚዲያ ላይ የተለየ ተአምር የሚፈጥር በእግሩ ሰማይን የሚነካ ሰው አለ? አብዛኛው ሰው ኮመን የሆነ ነገር ነው የሚሰራው። እኔ ለምሳሌ የምሰራው ነገር ምንድን ነው? ወቅታዊ ጉዳዮች ላይ የራሴን ሀሳብ መስጠት ነው። በቃ አለ ዩቲዩብ ላይ የምሰራው ነገር ወቅታዊ ጉዳይ ላይ ይሄ ነገር እንደዚህ በመሆኑ እኔ የሚሰማኝ ስሜት ይሄ ነው ብዬ መናገር። እዚህ ውስጥ በእርግጠኝነት ያንን ነገር ከኔ በላይ ማብራራት የሚችል ሰው አለ። ግን ያ ሰውዬ ጓደኛዬ ምን ይለኛል ብሎ አልጀመረም። ሰው የሰፈር ሰው ምን ይለኛል ብሎ አልጀመረም። ቁጭ ብሎ ካልኩሌት ያደርጋል። አሁን ዩቲዩብ ጀምር፣ ከዛ በኋላ 5 ቪው ይታይልኛል። ከሱ አንዷ ጎረቤቴ ናት፣ አንዱ ደግሞ የስራ ባልደረባዬ ነው። የምሬን ቁጭ ብሎ ካልኩሌት ያደርጋል። ስራ ቦታ ሲሄድ አሁን ዩቲዩብ ጀምረ ብሎ ደግሞ ነገር ይሉኛል። ካልኩሌት አርጎ እኩል ይሆናል አልጀምርም ይተዋል እንጂ የተለየ ችሎታ ስለሚጠይቅ አይደለም ባይስቱ። ስለዚህ ሶሻል ሚዲያ ላይ አብዛኞቻችን ጀምረን መቀጠል ያልቻልነው ለምንድን ነው? ቅድም እንዳልነው አለቃ ስለሌለ ነው እንጂ የሆነ ሳምባዲ መጥቶ በኩኩም እያለ ስራ እያለ ቢገርም ቢላል ነው። አሁን ስንቶቻችን ሶሻል ሚዲያ ላይ ፌመስ እንደሆኑ ማወቅ ይችላል። ስለዚህ ለዛ ነው ግን ራሳችሁ በራሳችሁ ተነሳሽነት ብታሰሩ ሰዎች ሆናችሁ ሰክሰስፉል መሆን ትችላላችሁ ብዬ ነገርኳችሁ ማለት ነው። ይሄ እንዲሆን ግን ዩቲዩብ ቻናላችን ገንዘብ እንዲያገኝ ማሟላት ያለብን መስፈርት አለ። ይሄን ከዚህ በፊት ሰምታችኋል ብዬ አስባለሁ። አንደኛ 1000 ሰብስክራይበር ያስፈልጋል። 1000 ሰብስክራይበር ያስፈልጋል። ሁለተኛው ደግሞ 4000 የእይታ ሰዓት 4000 ዋች አወር ማለት ነው። ሰዎች የናንተ ቪዲዮ እያዩ የቆዩት ደቂቃ ተደምሮ ከሁሉም ያገኛችሁት 4000 የእይታ ሰዓት ሊሞላ ይችላል። አሁን ትልቁ ችግር ዩቲዩብ ላይ እቺን እስከምታሟሉ ድረስ ዩቲዩብ ይፈትናችኋል በደንብ አድርጎ ማለት ነው። ቋቅ እስኪላችሁ ድረስ ወጋው እስከምትሉ ድረስ ወጋው በሲጋርኛ አምስት ቀን ሙሉ አስባችሁ አንድ ቀን ሙሉ ቀርጻችሁ 2 ቀን ኤዲታችሁ ፖስት ያደረጋችሁ ቪዲዮ 2 ቪዲዮ ከዛ ውስጥ አንዱ አንተን አንዱ ጓደኛ አሱም ሞመለ እና እንደዚህ ይፈትናችኋል። በደንብ ይፈትናችኋል። ያቺን ስቴፕ ግን ማለት ከቻላችሁ በኋላ እናንተ ሐዋሳ ስትሰሩ ሰው ያያችኋል። ጥላችሁ አርባው ስትሄዱ ከፈለጋችሁ በሌሎች ሆናችሁ ለቪዲዮ ቀርጻችሁ የሆቴል ወጣችሁን ይሸፍናል። ሰውም ያሽቃብጣል፣ ቪውም ያሽቃብጣል፣ ገንዘቡም ያሽቃብጣል እኮ ባይዘው ላለው ነው የሚጨምራል ሶሻል ሚዲያ። ከዚህ በፊት ላይክ ማያደርገው ልጅ አሁን 50000 ላይክ ሲያገኝ እሱም 50000 አንድ ያደርገዋል አይደል? ከዚህ በፊት ሰፈር ውስጥ